ስለ ሙፍቲ በጣም የገረመኝ ሰይዳችን ሰለላሁ ዐለይሂ ወሰለም ምርጥ ሰዎች ብለው በተናገሯቸው ሐዲሶች እንዳለ አላጣቸውም። አንደኛ ሰይዳችን ሰለላሁ ዐለይሂ ወሰለም ኸይሩ ናሲ መን ጣለ ዑምሩሁ ወሐሱነ ዐመሉሁ ብለዋል። ከሰዎች ምርጥ ሰው ብሎ ማለት እድሜው የረዘመና ስራው ያማረ ነው ብለዋል። አልሐምዱሊላህ ረቢል ዓለሚን ሙፍቲያችን ከ90 ምናምን ዓመት በላይ ነው የቆዩትና ይሄ እድሜ በጣም ረጅም ነው። ከዚህ ኡመት አንጻር ይሄ ኡመት ሰይዳችን ሰለላሁ ዐለይሂ ወሰለም በአቬሬጅ የተናገሩት የዚህ ኡመት እድሜው ከ60 እስከ 70 ነው ብለዋል። አንዳንዶቹ ናቸው እስከ 90 ምናምን ይሄንን እድሜ የሚታደሉት ማለት ነው። ይሄን ሁሉ እድሜ በጥሩ ስራን ያሳለፉትና ኸይሩ ናሲ መን ጣለ ዑምሩሁ ወሐሱነ ዐመሉሁ እድሜው ረዝሞ ስራው ያማረ የሚለው ሐዲስ ውስጥ ይገባሉ። ሁለተኛ ኸይሩኩም መን ተዓለመ አልቁርአነ ወዐለመህ ባሉት ሐዲስ ላይ ሰይዳችን ሰለላሁ ዐለይሂ ወሰለም ከእናንተ ምርጥ ብሎ ማለት ቁርአንን ተምሮ ያስተማረ ነው ብለው የተናገሩት ሐዲስ ውስጥ ይገባሉ። ምክንያቱም ሙፍቲያችን አልሐምዱሊላህ ረቢል ዓለሚን እድሜያቸውን በሙሉ በዚህ ነው ያሳለፉት። ቁርአንን፣ ሐዲስን፣ ሸሪዓን ተምሮ በማስተማር ነው እድሜያቸውን ሙሉ ይህን ሁሉ ረዥም ሐያት የጨረሱት ማለት ነው። መጨረሻ ላይ ደግሞ ኸይሩ ናሲ አንፈዑሁም ሊናስ ሰይዳችን ሰለላሁ ዐለይሂ ወሰለም ከሰዎች ምርጥ ብሎ ማለት ለሰዎች የሚጠቅም ነው ብለዋል። እኔ እንጃ እያንዳንዱ ስለ ኸይር ሰዎች ስለ ጥሩ ሰዎች የሚናገር ሐዲስ ላይ አንድ ሐዲስ ላይ አይደለም 2 3 4 ምናምን እንዳለ ስለ ጥሩ ሰዎች የሚናገር ሐዲስ ካገኛችሁ ፈልጓቸው እዛ ውስጥ ይኖራሉ። እና በጣም ነው ያጀበኝ ወላሂ አልዓዚም። እንደዚህ አይነት ወርቅ የሆነ ሰው ማግኘት በጣም ከባድ ነውና አላህ Subhanahu Wa Ta'ala ልክ እንደሳቸው በኢልምም በተቋም በዙህድም በወራም በሁሉ ነገር ዘለቅ ብሎ ለሀገር ለኡመት በሙሉ አባት የሚሆን ለኡመቱ በሙሉ ሙፍቲ የሚሆን ሰው አላህ Subhanahu Wa Ta'ala ብዙ ሙፍቲዎችን ሺህ ሙፍቲዎችን አላህ Subhanahu Wa Ta'ala ይተካለን። ደግሞ የሳቸው ስራ አይቋረጥም ተብሏል። በሳቸው ስም ትልልቅ የሚሰሩ ፋውንዴሽኖች አሉ። ኢንሻአላህ ከቤተሰቦቻቸው በኩል መረጃውን እየተቀበልን እናደርሳቸዋለን። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። መርሐባ። ይሄ ልጅ እዚህ ውስጥ መግባት አልነበረበትም አለን። ነገር ግን ማን እንዲገባ አደረገው? አሁን ለቅሶ ላይ ሐዘን ላይ የመጣችሁ እንደዚህ አይነት ነገር የምትናገሩት እናንተ ራሳችሁ አይደላችሁ እንዴ? የሚጣሩ ሰዎች ሲሞቱ አላህ Subhanahu Wa Ta'ala ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ እንደ አይነት ሰው እንደም ቢሞት ለአላህ ስጁድ ሽኩር ነው። ወላሂ አልዓዚም እስከዛሬ ድረስ እንደዚህ አይነት አይባችሁን መናገር አንፈልግም ነበር፣ አይባችሁን ማውጣት አንፈልግም ነበር። ነገር ግን አሁን ቀጥታ ማስረጃ ልስጥህ። ይኸውልህ ሳሊህ አልፈውዛን የጻፉት ኪታብ ላይ በየመስጂዱ የሚቀረው ኢርሻድ ኪታብ ላይ ኪታቡን ከያዝከው 13ኛው ፔጅ ክፈተው ካልሆነ የስክሪንሾቱን አምጥቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሳራ በፊት። ወላሁ ተዓላ አመረና ቢልበዳአቲ ቢልኩፋር ለአቅረቢን ይልና ያ አዩሃ الذين آمنوا قاتلوا الذين يلونكم من الكفار ብሎ መዲና ላይ ከሃዲያን በነበሩት አይሁዶች ቃላቸውን ባፈረሱት ከሰይዳችን ሰለላሁ ዐለይሂ ወሰለም ጋር ቃል ገብተው የሚኖሩት የነበረውን የተፈራረሙትን ስምምነታቸውን ያፈረሱ ከሃዲያን አይሁዶች ላይ የወረደውን የቁርአን አያት እያመጣህኛ ላይ ነው የምትፈስረው። ይሄው አንብበው፣ ራስህ አንብበው ማስረጃህን። ሱፊይና ሰለፊይ እኮ አሁን በአንድ ቤት ላይ አለ እኮ። ወንድም ታላቅና ታናሽ ወንድም አለ። ይሄ ሱፊዩን ወንድምህን ቀድመህ ግደለው የሚል እኮ ነው ኪታብ። ይሄው በየመስጂዱ እየተቀራ ያለው ኢርሻድ ኪታብ። ወላሂ አልዓዚም እስከዛሬ ድረስ እንደዚህ አይነት ነገራቶችን እያወቅናቸው መናገር አንፈልግም ነበር። ለምን? ህዝቡ በሰላም መኖር ስላለበት እስከዛሬ ድረስ መናገር አንፈልግም ነበር። ውይይት ካልሆነ በቀር የሆነ ነገር ካልሆነ በቀር እርስ በርስ ስንማማር ካልሆነ በቀር ወላሂ አልዓዚም ሐታ ሐቂቃ በቀጥታ ወሃቢያ የሚለውን ቃል ራሱ ለመናገር በጣም ይከብደኝ ነበር። ነገር ግን ግዴታ አደረጋችሁብን። ይሄው ለቅሶ ላይ የመጣችሁ እንዲህ ታላግጣላችሁ፣ ታሾፋላችሁ፣ ጭካኔያችሁን ታሳያላችሁ። ምን እናድርጋችሁ ታዲያ? ይሄን ኪታብህን አንብበው፣ በፈለግከው ቋንቋ ትራንስሌት አድርገውና አንብበው። ከፈለክ በእንግሊዝኛ በአማርኛ ትራንስሌት አድርገው፣ ይሄ አረብኛው ካልገባህ ማለት ነው። ይሄንን ነው በየመስጂዱ እኮ ለህፃናት እያስተማራችሁ ያላችሁት። ኢርሻድ ማይቀራበት የዋሃቢያ መስጂድ አለ በዚህ ሰዓት። ሌላም ማዕት ኪታቦች አሉ። ማምጣት ህዝቡ በሰላም መኖር ስላለበት ነው። ሐዘኑን አታክብድበት። አንተ ለቅሶ ልትደርስ የሄድከው እኮ ሐዘኑን ልታቀል ነው። ማንም ሰው ወንድሙ ላይ ሐዘን በሚደርስበት ጊዜ ለሁለት ነገር ለቅሶ ቤት ይሄዳል። አንደኛ እኔም ነገ ተጓዥ ነኝ ብሎ ራሱን እንዲያዘጋጅ ነው። ሁለተኛ የሞተባቸውን ቤተሰቦች አይዟችሁ ለማለት ነው። አላህ ሰብር ይስጣችሁ ለማለት ነው። ለማጫወት ነው፣ ለማጽናናት ነው፣ ሌላ አይደለም። ግን በዚህ ማጽናናት ላይ ደግሞ በጣም የተወደደው ምንድነው? ጠብቆ የነሱ ምግብ መብላት ነው
ወይስ ምግብ ይዞ መሄድ ነው? ብዙ ቤተሰቦች ለቅሶ በሚደርስባቸው ጊዜ እኔ እኮ አባቴን ከቀበርኩ በኋላ እናቴን ከቀበርኩ በኋላ ቤተሰብን ከቀበርኩ በኋላ እንትናን ከቀበርኩ በኋላ ብዙ ብር ጨረስኩ እንግዳ ለመሸኘት ብዬ ይላሉ። ተወዳጁ ግን ሱናችን መንገዳችን ሐዘኑ የደረሰባት ሰዎች ሐዘናቸውን ማቅለል የምንችለው ልክ አከሌ ቤት ለቅሶ ደረሰ ሲባል እኔ ይሄን ሸፍናለሁ፣ እኔ ደግሞ ይሄን ሸፍናለሁ፣ እኔ ይሄን ሸፍናለሁ ሲባል ትልቁ ሐዘንን ማቅለል ይህ ነው። አንዳንድ ብሔሮች አሉ በጣም የሚገርሙኝ የሚያስደስቱ። ልክ አከሌ ሞተ ሲባል ቆንጆ መዋጮ ያዋጡና የዛ ቤተሰብ ገንዘብ እንዳይነካ ያደርጋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጃፈር ታላቁ ሰሃባ ሐዘን በደረሰበት ጊዜ ሐዘን ደርሶበታል፣ ሐዘን ወርዶበታልና ምግብ ይዛችሁለት ሂዱ ብለው ያዘዙ። አዎ በተጨማሪ የምናደርጋቸው አስተዋጽኦች ሐዘናቸውን ያቀላል፣ ወጪያቸውንም ያቀላል። በተለይ ደግሞ አባታቸው የሞተባቸው ልጆች ሲሆኑ ደግሞ ከምንም በላይ ከምናዋጣው የበለጠ በእኛ ገንዘብ ነው እንግዳ መሸኘትም ያለበት። ያለው ገንዘቤ አለኝ የማንም ሐቅ የለብኝም ያለ ግን ቢያበላም ምንም ችግር የለውም። ጀዛኩሙላሁ ኸይር። አልሐምዱሊላህ ረቢል ዓለሚን። አላህ የሰዎችን ልክ አሳየን። ማን ነው ሰው ማን ነው አውሬ የሚለውን አላህ ሱብሓነሁ ወተዓላ አሳየን። አዳምጡት አንዴ። በአላህ በዚህ እድሜው በአፉ ይጸዳዳል። ሌባው ኖሮ መጨቃጨቀን ሞቱ መጨቃጨቀን። ከየት ነው የሚመጡት እነዚህ ቆሻሾች? ወላሂ እስልምና ከእናንተ የጸዳ ነው። ወላሂ እስልምና እንደዚህ አይደለም። እስልምና እኮ ውሻ ጠጥታ ጀነት ገባች ይላሉ ሰይዳችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ እስልምና። ምን ያክል ረህመት የእዝነት ዲን እኮ ነው። ሰይዳችን ሰለላሁ ዐለይሂ ወሰለም አይሁዳ ሲሞት ተንሰቅስቀው ያለቅሳሉ እኮ። ቢላህ አለይክ ለእንስሳ የሚያዘን እስልምና እኮ ነው የያዝነው። ወላሂ ልዓዚም እስልምና እንደናንተ አይደለም። ይሄ ቆሻሻ ባህሪማ ከየት እንዳመጣችሁት ወላሂ ልዓዚም። ይሄ ሳውዲ ፖለቲካ ዲን ተብሎ ይሰጥሃል። ይሄን ቆሻሻ አስተምሮ ይዘህ ትንቀሳቀሳለህ። ወንድምህን ቀድመህ ግደል የሚል ወላሂ ልዓዚም። እስከ ዛሬ ድረስ ስለናንተ አይብ እኮ ቀጥታ ማውራት አንፈልግም ነበር። ግዴታ አረጋችሁብን። ተናግሮ አናጋሪዎች። ምን አይነት ሰው በላን አንተ? ምን አይነት ሰው በላ? ሞቶ እንኳን ሰው አያርፍም በአንተ ቤት። በዚህ እድሜ ትቆሽሻለህ አንተ። ልጆችህን እኮ በምታስቀራበት እድሜ ነው። ልጆች ወልደህ ልጆችህን የምታስቀራበት እድሜ እኮ ነው። ምን አይነት ላኢላሃ ኢላላህ። ከእንስሶች ጋር ከአውሬዎች ጋር ነው እየኖርን ያለ ነው። ወላሂ ልዓዚም አይተሃል አይደል? በመቶ ሺዎች የሚቆጠር ህዝብ እኮ ነው ወጥቶ ሰላተል ጀናዛ ሰግዱ በክብር በአማረ ሁኔታ እኮ ነው ወደ አኺራ የተሸኙት። እንዳንተ አይነት ቆሻሾች ሲቀሩ እንዳለ ህዝብ እኮ ወጥቷል። ምንድን ነው የምትለው? ይሄን ሁሉ ህዝብ ነው የምትሳደበው? ወደ ቀብር መሄድ የምትፈልጉ አካላት መኪና የተዘጋጀ ስላለ ሰብር አድርገን ከጀናዛው ጋር አብረን ምን ሄድ ይሆናል ኢንሻአላህ። ሂጃቧንም ትጣል ጸጉሯ የሚገላለጥ ካልሆነ አትማር በቤቷ ትቀመጥ የሚል እቅዳችሁ ነውና ጋጠወጥ ቢበቃ ይሻላል አመት እያሰሉ እምነት ላይ ማላገጥ። መገለጥ መራቆት ምንም ሳይመስላችሁ ብላችሁ እችላ ምን ነው ይሄን ያህል የሙስሊሟን ሂጃብ ልቦናችሁ ጠላ? ወይስ የማናውቀው ሴራ አለ ከኋላ? የእምነቷን ትዕዛዝ አደቡን አክብራ ትምህርቷን ብትማር ሂጃብ ከራሷ ስራ ምንድነው ጥፋቱ? ምንድነው ችግሩ? የሷ መሸፋፈን ምኑ ላይ ነው ኖሩ? በሷ ሂጃብ ማድረግ ተማሩ ታወከ ወይስ መምህሩ? እስኪ የሚያሳምን አንድ ምክንያት አውሩ። ከሌላችሁ በቀር ሌላ ሴራና ቀድ ሂጃቡ ብቻውን ምክንያት ከቶ አይሆንም ትምህርትን ሊያሳግድ። እቅድ አላማችሁ ምንም ይሁን ምንም እኛ ግን ከእንግዲህ ችለን ዝም አንል። ትምህርት ቤት እኮ ማወቂያ እንጂ ፊደል መቁጠሪያ አይደለም የማንንም በደል። ሙስሊሟ እህቴ በገዛ ሀገሯ ተደርጋ ባይተዋር በሂጃቧ ምክንያት ተደርጋ እንዳትማር አንገቷን ስትደፋ መብቷን ስትነጠቅ ከሌላው ተገላ ቤቷ ስትደበቅ ህመሟ ያመኛል እንደ አንድ ሙስሊም። እናም ይሄን በደል ችዬ ዝም አልልም።
ለሰላም ለአንድነት ካሰባችሁ ለሀገር ጊዜ ሳትፈጁ ወስኑ አንድ ነገር። ቁራጭ ጨርቅ አይደለም የሂጃብ ምንነት፣ ተራ ልብስም አይደለም የሚዘነጥበት። ትእዛዝ ነው፣ ህግ ነው ከበላይ ከጌታ። ቀለል አድርገህ አይተህ አትበል ሂጃብ ትፍታ። لا إله إلا الله 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 لا إله ይህ ቪዲዮ ለመንግስት አድርሱልኝ የኔ ልጆች፣ ወዳቸዋለሁ፣ አከብራቸዋለሁ። ለሚፍቲ በስማቸው ወይ አደባባይ ወይ መንገድ ወይ የቲሞች መንከባከቢያ ድርጅት መከፈት አለበት። ለምን ቢትሉኝ ትውልድ እንዳይረሳቸው። እንደምታውቁ ሙስሊም ክርስቲያን ሁሉ ሰው ሲያለቅስ ሸኝቷቸዋል። ትውልዱ እንዳይረሳቸው መንግስትም እንዲያስብበት እንግዲህ በአጭር ጊዜ ውስጥ ይሄን እንደሚያሰማኝ ሙሉ ተስፋ አለኝ። ወዳቸዋለሁ፣ አከብራቸዋለሁ። ክበሩልኝ። ሰላማችሁ ብዝት ትርፍርፈል። ሰላም አለይኩም ወራህመቱላሂ ወበረካቱ። ደስተኛ ሁን ይላሉ ሼክ መሐመድ ናዚም አልሐቃኒ ረሂመሁላህ። ደስተኛ ሁን ያልኩ ሁሉም ነገር እንዳሰብከው መልካም ሆኖልህ ሳይሆን በሁሉም ነገር ውስጥ መልካም ጥሩ ነገርን መመልከት ስለምትችል ነው። በአላህ ውሳኔዎች ልቡ ያልረጋ ሰው ደስተኛ ሊሆን አይችልም። በውሳኔው እንድትረጋ ደግሞ ኢማን፣ እምነት እና አላህ ላይ ተስፋህን መጣል ይፈልጋል። ተስፋን በአላህ ብቻ ማድረግ አላህ ለሙእሚኖች የሚሰጠው ትልቁ ስጦታ ነው። ደካማውን ጠፊና ሟቹን ሁሉ ረስተህ ሕያው በሆነው አላህ መመካት። ወተወከል ዐለል ሐይ አለዚ ላ የሙት። አላሁመ ሰሊ ዐላ ዘይኒል ውጁድ። አላሁ አክበር። ስለ አክሱም እህቶቻችን ደስ የሚል መረጃ ልንገራችሁ። ሁላችሁም ግን ቪዲዮን ከመጀመራችሁ በፊት 10 ጊዜ ኮፒ ሊንክ ማድረግ አይረሳ። አክሱም ላይ ያሉት ክርስቲያን ወይም ደግሞ ኦርቶዶክሳውያን እህቶቻችን እኛም ሂጃብ እንለብሳለን፣ ሂጃብ መልበስ እንጀምራለን ብለዋል። አላሁ አክበር። ደስ የሚል ነገር ነው ይሄ። ምክንያቱም ሙስሊሞች ብቻ ሳይሆኑ ኦርቶዶክሳውያንም ሂጃብ ስትለብሱ ውበት ስላላችሁ ማለት ነው። ስለዚህ ክርስቲያኑም ሙስሊሙም በሂጃብ ይሆናል ማለት ነው አክሱም ላይ ኢንሻአላሁ ተባረከ ወተዓላ። ድምጽ መሆን የምትፈልጉ ካላችሁ ሂጃባችሁን አውልቁ ከተባላችሁ እኛም በቻልነው አቅም ድምጽ እንሆናችኋለን ማለት ነው። ሙስሊም ክርስቲያን አይልም፣ ሂጃብ የሁሉም ውበት ስለሆነ እንዳታወልቁት፣ ከጎናችሁ ነን።